አሁን አንድ ታሪክ ልንገርህ። በሌሊት አንድ ሰው ብቻውን በመንገድ ላይ እየሄደ ነበር። በጣም ጨለማ ነበር። ድንገት ከፊቱ ላይ ረጅም ጥቁር ነገር ተመለከተ። ልቡ በፍጥነት መምታት ጀመረ። እጆቹ ላብ ለበሱ። እባብ ነው ብሎ አሰበ። ወደ ኋላ ተመለሰ። መሮጥ ጀመረ። ሰውነቱ በሙሉ በፍርሃት ተወጠረ። ከጥቂት ደቂቃዎች በኋላ ሌላ ሰው መጣ። መብራት አበራ። ያ እባብ የተባለው አሮጌ ገመድ ነበር። እስቲ አስበው፣ ያ ሰው ለምን ፈራ? ምክንያቱም እባብ አየ? አይደለም፣ ገመድ አየ። ግን አእምሮ ገመዱን ወደ እባብ ቀየረው። ይህ በየቀኑ በህይወታችን ውስጥ የሚፈጠረው ነገር ነው። እውነታውን አናይም። አእምሯችን የሰጠንን ትርጓሜ እናያለን። መልእክት ላክ፣ ሰውየው አልመለሰም። እውነታው ምንድን ነው? አልመለሰም፣ ያ ብቻ። ግን አእምሮ ምን ይላል? ተናዶብኛል፣ አይወደኝም፣ ምናልባት ስህተት ሰርቻለሁ፣ ግንኙነታችን አበቃ። አየህ፣ ከአንድ እውነታ 4 የሐሰት ታሪኮች ተፈጠሩ። ይህንን ነው አእምሯችን የሚያደርገው። ክፍተቶችን በእውነታ አይሞላም፣ በግምት ይሞላቸዋል። እና አብዛኛው ግምት አሉታዊ ነው። ለምን? ምክንያቱም አእምሯችን ስህተት ሰርቶ መዝናናት አይፈልግም። ይልቅ ስህተት ሰርቶ ይፈራ ይመርጣል። ለዚህ ነው ብዙ ጊዜ ምናልባት በሚለው ቃል የህይወታችንን ሰላም የምናጣው። ምናልባት አይሳካልኝም፣ ምናልባት ይጠሉኛል፣ ምናልባት እታመማለሁ፣ ምናልባት እከስራለሁ። እነዚህ ሁሉ ገና አልተከሰቱም፣ ግን አእምሮ እንደተከሰቱ ያስባል። እና ይህ ለረጅም ጊዜ ከቀጠለ ጭንቀት ይፈጠራል፣ እንቅልፍን ይሰርቃል፣ ደስታን ይቀንሳል፣ ከሰዎች ጋር ያርቃል። ግን አንድ ጥያቄ አለ። አእምሮ ታሪክ እየፈጠረ መሆኑን እንዴት ትለያለህ? የሚቀጥለው ክፍል የራስህን ሐሳብ ለመመርመር ሳይንቲስቶች የሚጠቀሙበትን አስደናቂ የስነ ልቦና ዘዴ ያሳያል። ምክንያቱም አንዳንድ ጊዜ ህይወትህን የሚያሰቃየው ችግሩ ሳይሆን ስለ ችግሩ የምትነግረው ታሪክ ነው። አእምሮህን በተሻለ ሁኔታ ባወቅከው መጠን ህይወትህን በተሻለ ሁኔታ ትመራለህ። ይህንን ታሪክ ከወደዱት ሼር፣ ላይክ እንዲሁም ሳብስክራይብ በማድረግ ቤተሰብ ይሁኑ። አእምሮህን በተሻለ ሁኔታ ባወቅከው መጠን ህይወትህን በተሻለ ሁኔታ ትመራለህ።